እንደምትረዱት ከሆነ ምንም አይነት ያጋባ የሚል ፍቃድ ያለው የለውም እኮ ያጋባ የሚል ፍቃድ ያጅማ አለኝ። ሌላም ሰርቲፊኬት አለኝ በጎን ያጋባ የሚል ቃል በቃል አቡ አሚራ አልበበበት ላይ የሰማነው ነገር የለም። ጀርመን ነው የምትኖረው። አይ ቲንክ እንደዚህ ሀላል ተብሎ አገናኝተዋት እዚህ ቲክቶክ ላይ አገናኝተዋት እንትን ብላ ከፎቶሽን ላኪልኝ ቪዲዮሽን ላኪልኝ ካለት በኋላ ቪዲዮና ፎቶ ከላከችለት በኋላ ላይ እሱ ዝም አለ። ለምንድን ነው ዝም ያልከኝ ስትለው ብር አምጪ አላት 200,000 የኢትዮጵያ። እሱ ኢትዮጵያ ነው የሚኖረው፣ እሷ ጀርመን ነው የምትኖረው። ከዛ ሲላት እንዴት ይሆናል ምናምን ነገር ብላ ስትለው ካለዛ ፎቶሽና ቪዲዮሽን አወጣል ብሎ ሲያሳቃት ነበር ያ ሰው ማለት ነው። ኢትዮጵያ ነው። ኦኬ ያንን የሚያገኙ ቤተሰብም የሌላቸው አክሰስም የላቸውም። እኛ ሀላል መተናል እናዳድራለን ካላችሁ ላይሰንስ አለን ካላችሁ ኦልሬዲ መልካም ሆኖ ሳለ በአደባባይ ሴቶቻችንን ግን ማውጣቱ ፐርፐዙ አልገባኝ ምን ስላልገባኝም ነው። በውስጥ አውሩም የሚባል ቪዲዮም ደርሶናል። ላይክ በውስጥ ኢቭን የምታነካኳቸው ማጀናጀን ማነካካት ይሄ ላይክ ኢዝን ኢቭን ነሰሰሪ ሁለተኛ እሱም ማለት ነው። ቢኮዝ ያንን እኛ ዓለም ላይ ጥለነው የመጣነውን ነገር የሚከተሉት ናቸው። አንደኛ ትዳር ለመመስረት የሚፈልጉ የእስልምና እምነት ተከታዮች ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ እውቀት ባላቸው የትምህርትና ግንዛቤ በዚህ ዙሪያ መስራት ይላል። ትዳር የሚፈልጉ ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ ስለ ኢስላሚክ የትዳር ህይወት ምናምን ነገር ያው ወደ ገደለው ስለምገባላችሁ በኢስላሚክ ዘርፍ ስላለው ስለ ትዳር ህይወት ኢንፎርሜሽን እና ትምህርት ማወቅ ይፈልጉ በሱ ዘርፍ ይሰራል። ሁለተኛው በእስልምና ሃይማኖት የተፈቀደው ትዳር እውቀት ኑሮት ስነ ልቦና ዝግጅት የሌላቸውን ተጋቢዎች ስለ ልቦናዊ እርዳታ ማድረግ ድጋፍ መስጠት። ስለ ትዳር እውቀት ኑሮት የስነ ልቦና ማለት በቃ የሞራል ምናልባት ፋይናንሻል ሊሆን ይችላል በሱ ጉዳይ ላይ ድጋፍ መስጠት ነው፣ እርዳታ ድጋፍ መስጠት ነው፣ ሰፖርት ማድረግ ነው። ሶስተኛው ተገቢ የሆነ የትዳር እውቀት ኑሯቸው ኢስላማዊ እውቀትና ስነ ልቦና ዝግጅት ኑሯቸው ስለ እውቀትም ኑሯቸው የሞራል እንትንም ኑሯቸው አቅም ያነሳቸው ፋይናንሻሊ ማለት ነው። ተጋቢዎችን ተገቢውን ጥናት በማድረግ ሁለንተናዊ ድጋፍ ማድረግ ያው ፋይናንሻሊ ለዚህ እውቀቱም ሁሉም ነገር ስነ ልቦናም ኑሯቸው አቅም ያነሳቸውን ፋይናንሻሊ ሰፖርት ማድረግ ነው የሚለው። ሌላም በድጋፍ ቁሳዊም ሊሆን ይችላል ብቻ ሰፖርት ማድረግ ነው። አራተኛ ትዳር መስርተው በመኖር ላይ እያሉ የትዳር ግንኙነቱ መቋረጥ የግድ ከሆነ አላህ ባስቀመጠው ህግ መሰረት ፍች እንዲፈጽሙ ማድረግ። በትዳር ላይ ካልተስማማ ያፋታል አላህ በሚፈቅደው መሰረት ነው የሚለው። አምስተኛ በትዳር ዙሪያ የሚሰሩ ባለሙያዎችን ጉዳዩ ከሚመለከታቸው ጋር በመሆን ማሰልጠን። ያው በሐላል ሆምስ ዙሪያ ያሉትን ስለ ትዳር ሞር ኢንፎርሜሽን የሚሰጡትና ወንድሞችን እነሱ ማሰልጠን። አይ ቲንክ እንደዛ ነው አይደል? ሐላል የተለያዩ ሰው ሰራሽና ተፈጥሯዊ አደጋ የተጋለጡ ሙስሊም ወገኖቻችንን ከጠቅላይ ምክር ቤትና ሌሎች መንግስታዊና መንግስታዊ ያልሆኑ እስላማዊ ድርጅቶች ጋር በመሆን ተገቢውን የማጣራት ስራ ሰርቶ በገንዘብ ሞራል ድጋፍ ማድረግ ነው። ያው ኔቸርሊ የሚሆን ጊዜያዊ መፈናቀል የተለያዩ አይነት ችግሮች ሲደርሱ አገሪቱ ላይ ያለውን ተፈጥሯዊ የሚሆን ጊዜያዊ ችግር ሲደርሱ ሰፖርት ማድረግ ማለት ነው። ሰባተኛ የቲሞችን ወይም ወላጆቻቸውን በተለያየ መንገድ ያጡ ህፃናቶችን ተገቢውን የማጣራት ስራ በመስራት የተለያዩ ድጋፎችን ማድረግና የቲሞችን ማገዝ። ኔትወርክ ይቆራርጣል ማለት የቲሞችን ማገዝ ነው፣ ሌላ ነገር የለው። የቲሞችን መርዳት። ስምንተኛ ኢስላማዊ በተመለከተ ከጠቅላይ ምክር ቤቱ ከዑለማዎች ጉባኤ እንዲሁም በተመሳሳይ ዓላማ ከሚሰሩት ጋር በጋራ በህግና ደንብ ላይ ተመስርቶ መስራት ይላል። ያው ኢስላማዊ ነክ ነገሮች ላይ ካሉት ከመጅልሶች ከጉባኤ ከምናም መሳተፍ ሰፖርት ማድረግ ምናም ነገር ነው። እነዚህ ናቸው የድርጅቱ 8 ዓላማዎች። አንብቤ ያለው እናንተ ማውራት ይችላል። ኦኬ እናመሰግናለን አቡ አሚራ። እንትኑ ላይ እሱ ላይ ያለው ነገር ላይ ማጋባት የሚል ነገር አለው። እንትኑ ላይ እስቲ ያው ቁጥር ስንት ላይ እስካሁን ቁጥር ስንት ላይ ነው ያለው? ማጋባት የሚለው ላይሰንስ የተሰጠው 1 እስከ 8 ነው። መስፈርቶቹ 8 ናቸው። ማጋባት የሚል የለም። ማጋባት የሚል ነገር የለም። ኦኬ ጥሩ። አንደኛ እሱ ነው። ሁለተኛ ስልክ አይመልስም። ከማልን ቀጥታ ላገናኘው ነበር የፈለኩት። ይኸው ስልክ እየሞከርኩኝ ነው ያለሁት በዛኛው ስልኬ ማለት ነው። ግን ከማል የሚል አለ እሱ ጋር ፈራሚው ከማል የሚል አለ። አንተ አለ ከማል ይላል። ከማል ሃሩን ሰዒድ ዋና ስራ አስኪያጅ። ኦኬ ጥሩ። በቃ እሱን እንትለዋለሁ። በማጋባት ላይ አይደለም በመጋባት ላይ አይደለም የሚለው። ያው እንግዲህ እኔ አንብቤ ያለው ማጋባት ነው። በማጋባት ነው።
በማጋባት ነው። እኔ ያለው ሐላልን ጠይቁት። በማጋባት ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ነው ያለው ሐላል? እሺ ትዳሩ ማጋባት የሚለው እንትኑ ያለው ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው ያለው? እንትኑ ላይሰንሱ የምን ላይሰንስ ነው ጀርባው ላይ የሚያሳየው? አቡ አሚራ ምዝገባና ፈቃድ የምስክር ወረቀት ይላል። ሐላልሆም እስላማዊ ድርጅት የተባለ እስላማዊ ተቋም በአዋጅ ቁጥር 1107 2012 አንቀጽ 2 መሰረት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመዝገብ ቁጥር እንደዚህ ተመዝግቦ ይህ የምዝገባና ፈቃድ የምስክር ወረቀት ተሰጥቶታል ይላል። ኦኬ፣ ግን ምን ላይ ነው የሚለው? ምን ላይ ነው የተሰጠው? እንትኑ ዋናው ነገር ምንድን ነው? እሱን ያው እንትኑ ላይ ነው የመመስረቻ ላይ ነው ያጸደቁት እንጂ ፈቃዱ በምን ጉዳይ ላይ እንደሚሰራም ራሱ እነሱ አልገለጹም። እሺ፣ ከአምስቱ ውስጥ አንደኛው ላይ አለ። የትኛው የዘረዘርካቸው አምስቱ እንትኖች አሉ? ያ የማጋባት የሚባል የለም። የማጋባት መሐመድ ያነበብኩላችሁ ነው። ሌላ ያነበብኩልህ ምንም ነገር እስካሁን አልሰማሁም፣ ግን አለ እንደዚህ አቡ አሚራ አንተ የታየ ከ1 እስከ 8 እንዳልኳችሁ ነው። በእኔ አገላለጽ ችግር የለውም። እንደዚህ እናድርግ። እኔ የሰው ሞራል ሲጎዳ ማየት አልፈልግም። የማንም ሰው ሞራል ምን ላድርግ መሰላችሁ? ሐላል ሆም ስልኩ አለኝ፣ ሰው ሰጥቶኛል። ስለዚህ እሱም በዋትስአፕ ላገኘውና ከሱ ጋር እንጨርስ። ምን ይመስላል አቡ አሚራ? ወላሂ እኔ ደስ ይለኛል። እናንተ አውሩ። ግን ማለት እኔ ምንም የምጠቀመው ነገር የለም። አላህ ነገ ጠዋት ሂሳብ የሚባል ነገር አለ እኮ አላህ ፊት አለ። የማንንም ቀልብ ሰብረህ እዚህ የምትኖርበት ምንም የምትጠቀመው ነገር የለም። ማንንም እንትን አይልም። ፈት እንትን አለው ገብቷል። ጥያቄ የሚባል ነገር አለው እና ያ ስላለ ጀስት ይረጋገጥና ቼክ ይደረግና ከዛ በኋላ መቀጠል ይቻላል ማለት ነው። ኢንሻአላህ እኔ እሱን አናግረዋለሁ። አይመልስም ከማል እስካሁን ድረስ እየደወልኩለት ነው ያለሁት ለመጠየቅም ማለት ነው፣ ራሱን ለመጠየቅ ማለት ነው። ከመለሰልኝ እዚሁ እንትን እንላለን። እየሞከርኩኝ ነው፣ አሁንም እሞክራለሁ። ኢንሻአላህ ያለው ነገር እሱ ነው። የፕሬዝዳንቱ አለ ሀጂ ኢብራሂም ቱፋ አለ፣ እሱ ላይ ይታያል። የለም ምኑ ላይ ነው ያለው? እስቲ ማተቡን እንትን በለው። ማሳየት አልፈለገም እሱ። የለም ማተቡ አለ የእሳቸው ማህተም የለም። እሺ ሐላል አለ ማተቡ? የእሳቸው ማህተም የለም። ኦኬ ጥሩ፣ ማተም ነበረበት። ኦኬ እሺ፣ ሁለት ነገር ይዘናል። እሺ እንትኑ ለብቻው ማሳየት ይችላል። የከማልን ፊርማ ለብቻው ማሳየት ይችላል። ፊርማውን ብቻ አሳየኛ እንዴ በቪዲዮ። ኡስታዝ ወሂድ ለምን በዋትስአፕ አላሳይም? ላንተ ማለት እንዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አንድ ጊዜ ልናገርና ባረከላሁ ፊኩም ኡስታዝ ወሂድ። አንድ ጊዜ ይቅርታ አቡ አሚራ ሐላል ፊርማውን ብቻ ነው የፈለኩት። ፊርማውን ብቻ እኮ ፊርማው ሲታይ እኮ የኛው ይታያል ኡስታዝ ወይ? አይ ለብቻው እንዲያሳየን እኮ ነው። ወይ ደግሞ አይታይም። እንዴት ብሎ ይታያል? ለብቻው ላሳየው ሐላል ከፈቀድክ። ያው እኔ እንዳንተ ስላልከኝ ነው። አይ ያለሱ ፈቃድ ምንም ነገር አናደርግም። አይ አይቻልም። ለማወቅ ብቻ ነው በቃ። አይቻልም ካለ አይቻልም በቃ። ማሳየት ካለብኝ አሳያለሁ አልኩ። ቢሮዬም መጥቶ ማንኛውም ማየት ይችላል። ለሚዲያው ደግሞ እንዳይታያል። አሁን አቡ አሚራ አነበበበት ላይ እኮ እንደምትረዱት ከሆነ ምንም አይነት ያጋባ የሚል ፍቃድ ያለው የለውም እኮ። ያጋባ የሚል ፍቃድ ያጅማ አለኝ። ሌላም ሰርቲፊኬት አለኝ በጎን ያጋባ የሚል ቃል በቃል አቡ አሚራ አነበበበት ላይ የሰማነው ነገር የለም። ደግሞ አሳያለሁ። ሌላም አለ መልክልሃለሁ። አቡ አሚራ ወአለይኩም ሰላም ወራህመቱላህ። አቡ አሚራ እኔ ኡስታዝ እያለ ማውራት ትንሽ ከብዶኝ ነው። ኡስታዝን በጣም ስለማከብረው አላህ ያቆየልኝ እና ከፈቀደልኝ ምን መሰለህ እዚህ ጋር አሁን ለሱ የተሰጠው ርዕስ ስለ ልቦናው የተጎዳ ሰዎችን በቃ የሆነ ኬዝ ያላቸውን እንዲያበረታታ ነው። ምንም ጥያቄ የለውም። ይሄን አሁንም አታበረታታ ያለው ሰው የለም። ግን አሁን እዚህ ጋር ሰው እየጠየቀ ያለው ማጋባት ምናልከን አይሰማም፣ ተቋርጧል። ኡስታዝ ድምጽ መሰለኝ ይሰማችኋል? አይሰማም ድምጼ?
ቤት ነው ያለው የመጣው ከዙር በኋላ ነው ስራ የሚገባው ኢንሻአላህ እመጣለሁ። እሺ ከተሰማ ለቀጠለና ሀላሉም ገብቷል አይደል? አንተ የተሰጠ ያሉትን እንትኖች እንድታረግ ነው። ክፍተቶችን ስለንቦና ምክንያቱም ከሚለው ውጭ አጋባ የሚለው ነገር የለም። ቀድመን ብያለሁ ሀቢቢ ቆይ እስኪ ልጨርሳ። ቀድመም አካሄድ ብላ አቋረጥከኝ አይደል? ረጅምም ሰዓት ዝም ብዬ ነው እየሰማሁ ያለሁት። ጥቁማ አካሄድ ዝም ብሎ አንዱን ሰውዬ በመጨፍለቅ ብቻ አይደለም። ለፍትህ የምትቆሙ ከሆነ እዚህ ጋር ለፍትህ ነው መፍረድ ያለበት ማንኛውም ሰው። እሺ አሁን እኔ የምላልኩ ከሀቢቢ ቆይ የትኛው በሰው በመጨፍለቅ የሚሆን ነገር የለም። ስለዚህ ለፍትህ ጥያቄ አልጠይቅህ ነው ወይስ? እሺ አቁም ካልከኝ ላቁምልህ እና ይሄ ፍቃድ ለአንተ የተሰጠ ሰርተፊኬቱ ፍቃዱ በሰዎች ስነልቦና የሆኑ በቃ አቡ አሚራ ሁላቸውም ዝም አሉ። ይጨንቃላ። አንድ ነገር ልናገርና ልውረድ ኡስታዜ ካላችሁ አንድ ነገር ልናገርና ሜል ስላለብኝ ነው። ሶሪ በጣም እኛ ላይክ ሀላል ሆም ልክ እንደ ሰለምኩ አካባቢ ምናልባት ካስታወስክ መተህ እኔ ጋር እንደዚህ ስትለኝ ነው እንደዚህ አይነት ነገር እኔ ጋር አይካሄድም ስለማላውቀው ህጉንም ስለ ትዳሩንም ብዬ መልሼ ነበረ እና ላስት ታይም እሱ ጋር አግኝቼ አይቼ ላይክ ይሄ ነገር ስላልገባኝም ራሴን ገሸሽ አድርጌ ነበር። ያው እንደሰለምኩ ሰሞኑን እኔ ጋር መተህም ነበር። ከዛም በኋላ ማሱ ጋር ሳይ ስለማላውቀው ስለ ሀላል ማጋባት ምናምን ለማግባትም ራሴም ገና እንደ እስልምና ኮሚኒቲ ምን ይካሄድ ምን አላውቅም ነበር እና አሁን ግን ሀሳቡ ጥሩ ሆኖ ሳለ ቢኮዝ ብዙ ሰዎች በትዳር መዘወጅ የሚለው ሴንስ ሲገባኝ አሪፍ ነገር ነው። ሰዎች ቢጋቡ የሚለው ነገር ማጋባትም መልካም የተወደደ ነው። ግን በቲክቶክ ላይ ሴቶቻችን እየወጡ ራሳቸውን እንደዚህ የገለጹ ኖርማሊ ዓለም ላይ ያለው አሰራርና እስልምናን ምን ለየው ታዲያ? ያ ክብር አንድ ጊዜ ልጨርስና ትናገራል ልወጣ ስለሆነ ነው። ይቅርታ ካላስችል አለው አባሚ አለውኝ አባሚራ አንዴ ተናግሬ ይወርዳለሁ። አንዴ ተናግሬ ይወርዳለሁ ካለሁኝ ልቀጥል። ይቅርታ እሺ፣ አመሰግናለሁ። እና ሴቶቻችን ያው እስልምና በዚህ ሰዓት እኔ ገና መምጣቴ ነው፣ ክብር ናት። እኛ ቀንም ሌሊትም እየተናገርንለት ያለው እንደ ዳይመንድ እንደሚያያት ሴቶቻቸውን ያው እኛ ገና መጤዎች ነን፣ እናንተ ታውቁታላችሁ። የሚያይበትን መንገድ ኦልሬዲ ታውቃላችሁ። ከልጅነት አስተዳደግ ጀምሮ አያያዝ፣ አዳዳር፣ አኗኗር ስነ ምግባር ያለበት ቦታ ነው እስልምና ማለት። እኔ የገባኝ ስሰልምም በጣም ወድጆ የሰለምኩበት ሪዝን አንደኛ ከዛ አውቀዋለሁ ዓለም ላይ ከእናንተ የተሻለ ዴቲንግ ዌብሳይቶችን፣ ሜሬጅ ዌብሳይቶችን፣ እንደዚህ ላይክ የአጋቢ እንትኖችን ዓለም ላይ በጣም በሽን ያሉት። ኦኬ ኢቨን ሙስሊም ኮሚኒቲ እዛ ውስጥ ጆይን አድርጎ ዴት ሲደራረግና ሲጋባ እኔ ስለ እስልምና ሳላቅ በፊት አሁን ላይ ግን ሳውቀው ያንን ቦታ ላይ መገኘታቸው አፈርኩኝ። እነዛ ሙስሊም ሰዎች ሆነው እንደዚህ አይነት ነገር ማድረግ ሐራም ሆኖ ሳለ ሄደው በዛ ዌብሳይቶች መነካካታቸውን ሳስብ ይከብደኛል ለጭንቅላቴ። አንደኛ ደረጃ። ሁለተኛ ኢትስ ኦኬ። አሁን ደግሞ ስረዳ ትዳር ጥሩ ነው፣ መጋባት መልካም ነው። ስታጋቡም ስነ ምግባር ካለው ቢኮዝ ብዙ እንዳላችሁትም ዌስተርን ላይ አረብ ሀገር ላይ ስራቸውን ብዙ ሰዓታቸውን ዌስት አድርገው ትዳርን ያጡ ሰዎች አሉ። ሰው ማጋባቱ መልካም ነው። ዌብሳይት ምናምን ያስፈልገውም ካላችሁ ጋር በዘመድ በአዝማዶች ቢጋቡ ከስነ ምግባር አለው አይደለ እስልምና። ኦኬ ያንን የሚያገኙ ቤተሰብም የሌላቸው አክሰስም የላቸውም። እኛ ሀላል መተናል እናዳድራለን ካላችሁ፣ ላይሰንስ አለን ካላችሁ ኦልሬዲ መልካም ሆኖ ሳለ በአደባባይ ሴቶቻችንን ግን ማውጣቱ ፐርፐዙ አልገባኝ። ምን ስላልገባኝም ነው። በውስጥ አውሩም የሚባል ቪዲዮም ደርሶናል። ላይክ በውስጥ ኢቭን የምታነካኳቸው ማጀናጀን፣ ማነካካት ይሄ ላይክ ኢዝን ኢቭን ነሰሰሪ ሁለተኛ እሱም ማለት ነው። ቢኮዝ ያንን እኛ ዓለም ላይ ጥለነው የመጣነውን ነገር
ጋርቤጅ ያልነውን ነገር ድራግ አድርገን እዚህ ጋር መምጣቱ ኢቭን የተፈቀደበት ፐርፐዝን ሉዝ አላደረገም ወይ? ኢቭን ተፈቅዶም ከሆነ እንዲያጋቡም በስራ ምግባርም እንዲያጋቡም ላይሰንሱ ኢቭን ፈቅዶም ከሆነ መስመሩን አልሳተም ወይ? ግዝ ሀላል በአደባባይ መልካም ሀላል እዚሁ ጋር የምድራቸው አይደለም። በውስጥ ታገናኛቸዋለህ። ላይክ አነሳሰሪ ኮንቨርሴሽን ራን ያደርጋሉ ምናምን ሴቶቹ ለዚህ እዚህ ያኛውም ከዛኛው ምን ለየው ነው። ሁለተኛ ጥያቄ ደግሞ ኢንካም ጀነሬት ካላረጋችሁበት ህዝቡ ፕሮቴስት እያደረገ ዲስማች ለምንድነው ማቆም ያልፈለጋችሁት? ህዝቡ ቲክቶክ ላይ እንደማየ ፕሮቴስት እያደረገ ነው። ሴቶቻችንን እንደንቁ ነው የምናየው። አንፈልግም እንደዚህ እንዲደረግብን አንፈልግም ካለ ህዝቡ የማይፈልገው ከሆነ እንደዛ ለማድረግ መቀጠሉን ይህን ያህል ፋይት ማድረጉ እንደዚያውን ፋይት እያደረጋችሁ ነው። እያየው ከሆነ እንዳይቆም የታገላችሁለት ነው ለዚህ ሀሳብ። ሜን ፐርፐስ ይሄ ስቶ ኔክስት እኮ እንደናንተ አይነት ብዙ ብራንቾች ይከፈታሉ። ሀላል ብራንች ዋን ሀላል ብራንች አይ ዶንት ኖ አንተንም መሰሎች ቅድም ላይሰንስ እንዳልከው ልክ አንተ በተሰጠ መልኩ ሄዶ ጠይቆ ያወጣል እኮ። አንተ እዚህ ጋር ሚዲያ ላይ አላሳየውም ያልከውን ወረቀት እውነት የሚፈቅድ ከሆነ ቦታ ይዘውት እኮ ሄዳሉ። እነሱ ያወጣሉ፣ ይከፍታሉ። በቃም በየቦታው የመጀናጀኛ ላይክ በጣም እኔ ተጸይፌው የመጣሁት ስለሆነ ይሆናል ለእኔ ትንሽ ከአቅሜ በላይ ነው። ቢኮዝ እስልምና ላይ ሁለተኛ ነጥብ የወደድኩት ከመስለሜ በፊት ወንድና ሴት ሳይጋቡ በፊት መነካካትም ሆነ መገናኘትም ሆነ ምንም ነገር የሌለበት ነው። ይዋደዳሉ፣ በሐላል ተጋብቶ ይቀጥላሉ። አለቀ እንጂ እየተደዋወሉ በዚህ ውስጥ አውሩ፣ በዛ ጋር ቀጥሉ። እኔ እቃወማለሁ ለማለት ያህል ነው። ግን ተጋቡ። እኔ ጋብቻን ላይክ አንደርስታንድ ባረኩት ቁጥር ሃፍ ኦፍ ምንድነው እንትኑ አትሊስት መጋባት ነውና፣ ግን አካሄድ ነው በአብሶ ቲክቶክ ላይ ሴቶች እባካችሁን ይቅርባችሁ ማለት ወንዶቹ ይውጡ፣ ፈልጋለሁ ይበሉ፣ ይመዝገቡ፣ ምን ይበሉ። በጣም ከፈለጋችሁ ፎሎ አድርጋችሁ እንደዚህ አይነትን ቤተሰባችሁ እንዲጠይቅላችሁ በውስጥ እንዲያናግሩላችሁ ከዛ ጋር ያዩትን ነገር ሌላ ፕሮሰሶች መሄድ ይቻላል እንዳስፈላጊነቱ። ግን ወተነ በአደባባይ ላይ ይህን ያህል ብዙ ወንዶቻችን 4 ድረስ የተፈቀደ ነው ላይ you can get married as much as you want it። ያን ያህል እንደ ዓለም ችግር የለም የሙስሊም ወንድ ሴቶቹን ለማግባትም ሆነ ለማስተዳደር እናንተ ፍላጎት እስካላችሁ ድረስ። ስለዚህ ቲክቶክ ላይ አትሊስት እኛ ስማችንን የምንገነባበት ቦታ ነው። እስልምናችንን አትሊስት እያጸዳን የመጣበት ቦታ ስለሆነ እኔ እንደምክር ነው። ከተቃወማችሁ መብት ነው ሐላልም እና ስለተዋወቅኳችሁ ልምደስ ይቅርታ ኡስታዝ ማንተ ያለ ይሄን ያልመጮዬ አመሰግናለሁ። ችግር የለውም። ግን አሁን ማድረግ ያለብን አቡ አሚራ የቤቱ ባለቤት አንተ ስለሆንክ አንተን አክብረን ሁላችንም የተሰበሰብ ነው። ሐላል ማነው ስም? ጀማል ነው ማነው ስም? ይቅርታ በስም ልጥራ። ጀማል ምንድነው? ወንድም ጀማል ምንድነው ማለት አዲስ አንድ መልስ የምሰጠው ነገር አለ። ይቅርታ አዲስ አስጨርሰው ለምን ሰው በቃ አቡ አሚራ መልስ ይስጥና እኔ ከዛ በኋላ እኔ እንኳን ጥያቄ አይደለም ጠይቀው ሀሳብ ነው የምሰጠው። ቀጥል ጀማል፣ ለአዲስ ዓለም መልስ ስጥ ከፈለክ። ኢንሻአላህ ይሄ በውስጥ አውሩ የሚባለው ነገር ይሄ ድርጅት ሳይቋቋም በፊት በውስጥ አውሩ እንደን ነበር። ግን ከዛም በኋላ ያ ጥፋት እንደሆነ ሲገባን ፈሳድን እንደሚያበዛ ስናውቅ አቁመን ይሄ ድርጅት አቋቁመን ነው በቢሮ ደረጃ እየሰራን ያለው። ደግሞ እኛ በቲክቶክ ስንሰራ ቪዲዮ ከፍተው አይደለም ሴቶች መስፈርት የሚናገሩት። መስፈርቷን ስትናገር ቪዲዮ አታበራም፣ ገስት ልካ ነው። ልክ እንደኔ ማለት ነው። እንደ አቡ አሚራ ቪዲዮ አታበራም። ልክ እንደዛ ነው እየሰራን ያለን። እዚህ ጋር ሳናቋቁም በፊት ላልከው ማለት ነው እኔ ጋር መረጃው አለ ላውጣ። አሁን ራስ እየመዘገብክ እየጻፍክ ነበር እየጻፍክ ዲያሎግ አናድርገው። የዲያሎግ ሰዓት ስላልሆነ አንዳንድ ነገሮችን አቡ አሚራ የገባበት ምክንያት ነገሮች አውቆ ወጥቶ በትክክል ነገሮች እንዲጣሩ ስለሚፈልግ የእሱን ዓላማና ኢላማ ሳንስት ፐርሰናሊ እንዳናደርገው ብዬ ነው የፈራሁት። ምንድነው ጨረስክ ጀማል? ለአዲስ ዓለም መልስ ሰጥተሃል። ማውራት ትችላለሁ እኔ? መርሃባ። እሺ ምንድነው መሰለህ ታውቃለህ ያለው ነገር ሶሻል ሚዲያ ላይ ማለት ነው። አንዲት ልጅ ጀርመን ነው የምትኖረው። አይ ቲንክ እንደዚህ ሐላል ተብሎ አገናኝተዋት እዚህ ቲክቶክ ላይ አገናኝተዋት እንትን ብላ ከፎቶሽን ላኪልኝ ቪዲዮሽን ላኪልኝ ካለት በኋላ ቪዲዮና ፎቶ ከላከችለት በኋላ ላይ እሱ ዝም አለ። ለምንድነው ዝም ያልከኝ ስትለው ብር አምጪ አላት 200,000 የኢትዮጵያ
እሱ ኢትዮጵያ ነው የሚኖረው፣ እሷ ጀርመን ነው የምትኖረው። ከዛ ሲላት እንዴት ይሆናል ምናምን ነገር ብላ ስትለው ካለዛ ፎቶሽና ቪዲዮሽን አወጣልህ ብሎ ሲያሳቃት ነበር ያ ሰው ማለት ነው። ኢትዮጵያ ነው የሚኖረው። በዚህ ደረጃ ይሄ ነገር እየተደረገ ነው ያለው። እናንተ አገናኝታችሁ ካገናኛቻቸው በኋላ ያለውን ነገር ህይወታቸው በጣም ብዙ ሰዎች ነገር እየተበላሸ። አይ ፐርሰናሊ ከሌ ነው ብዬ እኔ እንትን አልልም፣ ራሱ ስም አልጠራውም፣ አንተንም አልልህም፣ ምክንያቱም አላህ እንዳይጠይቀኝ ማለት ነው። ግን እንደዚህ ቲክቶክ ላይ ያሉ ሀላል ብለው የሚያገናኙ ሰዎች ወይም ደግሞ ጋብቻ እናገናኛለን የሚሉ ሰዎች እንደዚህ አይነት ስራዎችን እየሰሩ ነው ያሉት በአሁኑ ሰዓት። እና ምን ለማለት ፈልጌ ነው፣ አደጋ አለው አንደኛ ነገር፣ ሁለተኛ ነገር ደግሞ ብር አለ፣ ቀብድ ራሱ የሚከፈል። አሁን ልጅቷ ያለችው 50 ሺህ ብር መጀመሪያ ከፈለች። ከዛ በኋላ 50 ሺህ ብሩን ልክ ካገኘችው በኋላ ደግሞ 50 ሺህ ብሩ እንደሚቀራት ነው። 100 ሺህ ብር ነው የተነጋገረችው። እናንተ ጋር በብር ነው ያለው ጀማል? በጭራሽ እኛ በብር አይደለም የምንሰራው፣ አህለል ኸይር ነው የምንሰራው። መረጃ ያምጣ የተቀበልነው ወይም የጠየቅነው። አንተን አላልኩም እንዴ? እንትን አለ እኮ ሂሳብ የሚባል ነገር አለ። እኔ አንተን አላልኩም እኔ አንተን እዚህ ቲክቶክ ላይ ነው የተባልኩት። ቲክቶክ ላይ ልጅቷ ያለችው ቲክቶክ ላይ ነው ያለችው። አሁን አንተ በምታደርግበት ሰዓት ላይ ምንድን ነው ጥቅምህ? ማንኛውም በጎ አድራጎት ድርጅት ሰፖርት በሚደረገው ነገር ነው የሚጠቀመው። ያ ደግሞ እኔ ደግሞ የድርጅቱ ስራ አስኪያጅ ነኝ። ይሄ ድርጅት ደሞዝ ይከፍለኛል። በዛ ነው የምጠቀመው። ኡስታዝ ወይድ እሺ፣ እንትን ብትለው ቀብድ ምናምን የምትቀበለው ምናምን ነገር የለም በጭራሽ። እኛ አህለል ኸይር ነው የምንሰራው። ኦኬ እሺ ጥሩ። አሁን ግን ምልህ እዚህ አሁን እንትን ላይ ምን ያህል ኢፌክቲቭ ነው? ምን ያህል ኢፌክቲቭ ነው ማለት ሰዎቹ በትዳር ሲቀጥሉ ያያቸው ሰዎች አሉ? በጣም በደንብ 16 ሰዎችን አጋብተናል። አንዱ ነው ፌል ያደረገብን እስካሁን እየሰራ። ጥሩ። አሁን ሰው አንፈልግም፣ ህዝቡ አንፈልግም ይሄንን ነገር ካለ ምንድን ነው ውሳኔ? ላላ ብለህ ትተዋለህ ወይስ ትቀጥላለህ? በጣም የሚፈልጉ ሰዎች አሉ። በብዙ ቤት አብዛኛውን ባይፈልግ ሰው ለምሳሌ አብዛኛውን ባይፈልግ ምን ታደርጋለህ አንተ? ለምሳሌ የሚፈልግ እኛ ጋር ጆይን ያደርጋል፣ የማይፈልግ ይተዋል። ኖ ይሄ ነገር ፈሳድ አለው ብሎ ፈትዋ ቢሰጥና ከዑለማዎች ምክር ቤት ቢሰጥ ታቆማለህ? እንዴት እና ታዲያ ኢስላሚክ ኮንተንት አይደል? ለምን ማለት ሸሪዓዊውን በጠበቀ ነው የምናጋባው። ያ ነገር ስተት ካለብኝ ያን ስተቴን አርማለሁ እንጂ እንዴት ይሄንን አህለል ኸይር ድርጅት በኸይር ስራ እየሰራው እንዴት ጥፋት ካለበት ያን ጥፋቱን ማንኛውም ሰው ሊያጠፋ አብዛኛውን ሰው ካልተቀበለው ነው የምልህ። አብዛኛውን ሰው ይሄ ነገር አደጋ አለው ለህይወታችን ብለው እህቶቻውን በነቂስ ወጥተው ይሄ ነገር አደጋ አለው የማያውቁ ሴቶች ሊታለሉ ይችላሉ ብለው አብዛኛው ቦት ተደርጎ ከ175% ወይም ደግሞ 80% ይሄ ነገር አያስፈልግም ቢልህ ህዝቡ ትቀበላለህ? ቫስት ማጆሪቲ ተስማማበት? በጣም ይሄንን ፍላጎት ያላቸው ሰዎች አሉ። ብዙ ጆይን የሚያደርጉ ሰዎች አሉ። እንትን ነው ያልኩህ፣ ኮንሴፕቹዋል ፍሬምወርክ ነው እያስቀመጥኩልህ ያለሁት። አሁን ልከለክልም ፈቃጅም ከልካይም አይደለሁም። እኔ እንደምትመለከተኝ ቫስት ማጆሪቲ 80% ይሄ ነገር ትክክል አይደለም ብሎ ቢልህ ከዛ በኋላ አንተ በ20% ወይም ደግሞ በ15%ቱ እኔ ቀጥልበታለሁ ነው የምትለው ወይስ ትተዋዋለህ? እኔ ፈሳድን እያስፋፋው ከሆነ እንደ ማህበረሰብ እንደ ኢስላም ያንን ነገር ችግር ካለብኝ ያንን ችግሬን ታርሞ ችግር ሊኖርበት ይችላል። አንድ ሰው ችግር ሊኖርበት ይችላል። ግን ያንን ችግሩን ሸሪዓዊ በሚጠብቀው በሚፈልገው መንገድ ታርሞ እቀጥላለሁ እንጂ ለምን የእህቶቼ ነገር ያሳስበኛል፣ የወንድሞቼ ነገር ያሳስበኛል። በጣም ብዙ እህቶች ተፋተው የሚኖሩ አንድ ልጅ ወልደው ተፋተው የሚኖሩ ማህበረሰቦች አሉና እሱን ነገር ደግሞ የሁሉም ችግር ነው። አሰላሙ አለይኩም ጣልቃ ገባው ኢንሻአላህ ባረከላሁ ፊኩም። አቡ አሚራ አንደኛ ይሄ ልጅ እየሰራ ያለው ያለ ፍቃድ ነው። አካሄድ እስከሚያልፍ አንዴ እና እኛ እሱን ተከትለን አልጨረስኩም። እኔ አንዴ ልጨርስና ከዛ በኋላ ተቀጥላላችሁ። ሚት አድርጌ ያዳምጣለሁ። እኔም እንትኑን ለማክበር ማለት ነው። ምንድነው መሰለህ አንተን የሚደግፍ አንድ ሴት አይቼ አላውቅም። ራሱ ለምሳሌ ማለት የሚቃወሙ ሰዎች በጣም እየበዙ ነው እኔ ጋር የሚመጡት። እስቲ አንተን የምትደግፍ አንድ ሴት እናስገባ፣ አንድ ሁለት ሴት እናስገባ። አንዳንድ ያሳየን እስቲ ማለት ሴቶቹን እናያቸው። እስቲ አንድ ሁለት ሴት እናስገባ አንተን የሚደግፍ ነገር እንትን ካለ የሚገባ ካለ ቆይ አንዳንድ አሳዩን እስቲ። ሄለን አንቺ ክርስቲያን ነሽ አይመለከትሽም። ምን ነው አንቺም ክርስቲያን ነሽ ኢሳይ። እኔ የፈለኩት የሙስሊም ስም ያለው ነው የፈለኩት። ሄለን አንቺን አይመለከትም።
እዚህ ጋር ባለው ሰው እኮ አይወሰንም። ኡስታዝ ወይድ ለፍትህ ንቁም እንጂ ለፍትህ ንቁም። ሰው ጨፍልቀን ያልተመቸን አላደርግም። እኔ ነገርኩህ። እኔ እንትን አይደለም በቃ ተወው ካልከኝ እተዋለሁ። ስራ የምንሰራው ጀማል ትቼዋለሁ ብያለሁ። እንቀጥል። በሱረቱል ኑር ላይ አጋቧቸው፣ እነዛን የወጣት ስብስቦች አጋቧቸው ብሏል። በዛ መሰረት ደግሞ እናጋባለን። ትቼዋለሁ። ሀላል ማን ጀማልዬ ትቼዋለሁ። በቃ አንድ ደግሞ ኤግዛምፕል ልስጥና ልጠይቅና ልጨርስ። እኔ ላጠቃል። አንተ ምን የምትለው አሊም 3 አሊሞችን ምርጫ ሰጥሃለሁ። ሼህ መሐመድ አህመዲ፣ ሼህ ዘይኑ፣ ሼህ ሰይድ ከ3ቱ ምረጥ አንዱ አሊም ፈትዋ የሚሰጥ ፈትዋ ልንጠይቅ ነው። ደግሞ በስነ ስርዓት መጠየቅ አለበት። አንተ ባለበት እኮ ነው። አንተ ባለበት ሶስቱንም ከፈለኩ ሶስቱን በአንዴ ላይ ያጋጥሙ ይችላሉ። ከሶስቱ አንዱ ምረጥ የሚመችህን። ይህ ፈትዋ ተሰጥቶበት ኡስታዝ ወይድ ፈትዋ ተሰጥቶበት ልንጠይቅ እኮ ነው። ጀማ ባለበት ልንጠይቅ ነው። ጀማ ባለበት ላይ ብለን ቆይ እንጂ ጀማልዬ ስሜታ ያረኩ እንዴ ንግግሬ በጭራሽ እንዴ ለፍትህ ነው መቆም ያለብን። አንድ ሰው ለመጨፍለቅ ነው አይደል? ለመጨፍለቅ አይደለም። አሁን ፈትዋን ጠይቅ ነው። ይሄ አካሄድ ጥሩ ነው ወይ ደግሞ ይጠቅማል አይጠቅምም የሚለው ነገር እንጠይቅና ከዛ በኋላ ምረጥ ከሶስቱ አንዱ። በጭራሽ ይሄን ስራ ስሰራ ፈትዋ ተሰጥቶበት ህዝብ አለበት። ፈትዋ ተሰጥቶበት ሼህ መሐመድ አህመድ፣ ሼህ ዘይኑን፣ ሼህ ሰይድ ከሶስቱ ኡስታዝ ወይድ አለው። አቡ አሚራዬ ሰማለሁ አለ ኡስታዝ ወይድ ይሄን ስራ ስሰራ ፈትዋ ተሰጥቶበት መጀመሪያ ኡስታዝ ወይድ አለ። ኡስታዝ ወይድ ኦኬ። አዋሚር አለ። ሚራ ወጥቷል። ፖዝ አድርጓል። ስልክ ተደውሎበት መሰለኝ። ቀጥሉ ኡስታዝ አርሶ። ኦኬ። የትኛውን የመረጥከው አልተሰማኝም ነበረ ጀማል። ይህን ስራ ስጀምር መጀመሪያ ፈትዋ ተሰጥቶበት ነው የጀመርኩት። ምንም ፈትዋ አያስፈልገኝም ነው። ጥፋት ካለብኝ ጥፋት ካለ ለኛ አልተሰጠበትማ። እኛ ምን ይቅርታ ይሄ ሰውዬ እኮ በግልጽ እኮ በአደባባይ የወጣ ቀጣፊ ሌባ ነው። መረጃ ከፈለጋችሁ እኔ 50 ምናምን ዶክመንት አለ በደብረ ብርሃን ልጆች የበላው ገንዘብ እኔ አሁን እዚሁ ዘረግፈዋለሁ። ቪዲዮ ኮል ደውለህ ከሴቶች ጋር እንዴት እንደምትጨማለቅ ለምንድን ነው 20 የምታደርጉለት? ለምን ታባብሉታላችሁ? ቢላህ አለይኩም ቆይ አንዴ ሀበሻ ተረጋጋ። አላህን ፍራ። ወይ ተናገራላችሁ። እኔ ጨርስ ነው ራሱ ጀማል እያወሩ ስለሆነ የኔ ድምጽ ይሰማቸዋል። ግን ሀባይ ኔትወርክ ያዛ ሆናል። ለአንተ ብለን ሳይሆን ለወሂድ ብለን ነው ዝም ያልነው። እንደዛ ከሆነ ነቢሉ ሁላችን ያርጉና ጀማል አንዴ ተረጋጋ። ጥያቄ አሁን ህዝቡ ብዙ ህዝብ አለ። ለአንተም ለወደፊትም አሪፍ ነው የሚሆንልህ። አላህ በሚያውቀው እኔ ምንም ነገር የምላቸው ነገር የለም። የምፈልገው ይውጣ ምናምን የሚል ከሆነ የሴቶቹን ፊት ከቨር አድርገን ማውጣት የምንችልበት ሁኔታ ይኖራል። ግን እንደዛ ከምንዳረስ ነገሮች እልባት ቢያገኙ በሚል ነው እንጂ ይሄ የተደበቀ ነገር ማስረጃ ተብለን አንጠየቅ። ቴክኖሎጂ ፊት ተሸፍኖ ዘንድ ቁጥር ላኪልኝ። እኔ ጋ በዚህ በማወራበት ስልኬ ነው አላገኙትም። ሶሪ ማሜ ቀጥል። ያ ማስረጃ በተለይ ይሄ ወንድማችን በጀመረው ስራ ዙሪያ ትዳር ፍለጋ ከመጡት ጋር ብቻ ሳይሆን እሱ ፐርሰናሊ ራሱ የሚያደርጋቸው የማይጥሙ ነገሮች እኔ ጋር አሉ። ያለማዋሸት 2 አለ። ያንን 2 አደባባይ እንዲወጣ እፈልጋለሁ ካለ የሴቶቹን ከቨር ተደርጎ የእሱ እንዲወጣ እናደርጋለን። ግን መጨረሻ ላይ ነገሮች ቢፈቱ ቢስተካከሉ እህቶቻችን ለችርቻሮ ባይቀርቡብን በሙስሊምነታችን እንድናፍር ባንደረግ ጥሩ ነው።
ምክንያቱም ኢስላም ለሴቶች ትልቅ ደረጃ የሚሰጥ ዲን ነው። ይታሰቡበት። ትውልድ እየጠፋ ነው። ትውልድ እያዘነ ነው። አቡ አሚራ ሰላም አለይኩም ባረከላሁ ፊክ። አቡ አሚራ ላክልህ ፍቃዱን ወይስ ደግሞ እኔ ጥያቄ እየሰራ ያለው ያለ ፍቃድ ነው? አንተ አነበብክበት ላይ ፍቃድ የለውም ያጋባ የሚል ወይስ ልቆልሃል ሁለተኛ ወይስ ደግሞ እንደገና ያለ ፍቃድ ነው እየሰራ ያለው? አቡ አሚራ በትዳር ነክ ጉዳዮች ላይ እንዲሰራ ፈቃድ ተሰጥቶታል። የኢትዮጵያ ከፍተኛ ሰላማዊ ምክር ቤትና በትዳር ነክ ጉዳዮች ላይ ስለ ልቦና ሞራ እንዲሰጥ፣ ፋይናንሻል ችግር ላለባቸው ፋይናንሻል እንዲያግዝ ያጋባ የሚል ግን አላየሁም። ሌላ ልክልሃለሁ ያለ ዶክመንት ስላለ በቃ ልውጣና ልክልሃለሁ። አይ እንዳይወጣ አቡ አሚራ እንዳይወጣ። ያጋባ የሚለውን እስካላመጣ ድረስ እኮ አሁን አንተ አነበብክበት ላይ ያጋባ የሚል የለውም። አሁን ደግሞ እሱ እየሰራ ያለው ደግሞ እንደገና እያጋባ ነው እየሰራ ያለው። በተሰጠበት ፍቃድ ላይ የለም እየሰራ ያለው። ፋይናንሻሊ እየረዳ አይደለም። የሞራሉም ድጋፍ እየሰጠ አይደለም ያለው። ሀቢብ እስከሚያልፍ ወጥቷል እንትና ሊልክልኝ መሰለኝ። ሼኾች ይጠይቃሉ። አይ እንደዚህ ነገር እንትኑ እስከሚያልቅ በቃ ዝም በል ታገስ። እንትንህን ኡስታዝ እየጠየቀው ነው። ዝም ነው ግን አሁን እዚህ ጋር ኡመቱ መረዳት ያለበት ነገር አቡ አሚራ መስለሐና መፍሰዳ የሚባል ነገር አለ። አንድ ነገር ከመስለሐው ይልቅ መፍሰዳው ከበዛ ለኡመት የማይበጅ ከሆነ ለኡመት እሰራለሁ እስካለ ድረስ ኡስታዝ ወሂድ ቅድም እንደተናገረው ሐልየን ወዲያው ነው ማቆም ያለበት። ምክንያቱም ለኡመት ነው እሰራለሁ ያለው። ከመስለሐው ይልቅ መፍሰዳው በዝቷል። እኛ እጃችን ላይ በጣም ብዙ ዶክመንት አለ። من عير أخاه المسلم لم يمت حتى يبتلي الله فيه። አንድ ወንድሙን በአንድ አይቡ አደባባይ አነውር ያወጣ ሰው አላህ በዛ ነገር ሳይፈትኑ አይሞትም ብሏል ነብዩ አለይሂ ሰላቱ ወሰለም። እንደዚህ የተደራጀ ፋይል አለን ከደብረ ብርሃን ጀምሮ የሰራው እንመለሳለን ብሎ ቪዲዮ ሰርቶ ከዛም በኋላ ብር ያስገቡ ልጆች ሰው ራሱን ዲፌንስ ሊያደርግ በማይችልበት ሁኔታ ስለሱ ማውራት ተገቢ ነው ብዬ ስለማላስብ እንዴት ይመስል አቡ አሚራ በአደባባይ ወጥቶ የሚቀጥፍ ሰው በአደባባይ ወጥቶ ነው ረድ የምትሰጠው። ገባይ ግን ምን አለ መሰለ እኔ እንደማምነው አንድ ሰው ራሱን መከላከል በማይችልበት አህዋል ላይ ከሆነ እሱ ራሱ መጥቶ እድሉን ሰጣቸዋል። አሁን ኡስታዞች ባሉበት ሁኔታ ላይ ጊቭ ኤንድ ቴክ ሲሆን መመላለስ ተገቢ አይደለም ብዬ ስላሰብኩ ነው እንጂ ይሄኛውን መስመር እኮ እንሄድበታለን። በእኛ በኩል ችግር የለውም። አንተም አለ እሱም እናውቀውና እንዴት ይሁን ያስኬዳለን። ግን እሱ አለ በደንብ እህቶቻችን መረጃቸውን እሱ ነው ዋናው። ከቪዲዮ ኮል ጀምሮ አሳሰን ማለት ነው። መንተርደውነሁ ዲነሁ አማነተሁ የተባለው አማና የሌለው ሰው ለሌላ ሰው አልፎ ተርፎ ትዳር ያገናኘን ማለት ዘበት ነው። አቡ አሚራ ይቅርታ፣ እኛ ሁሉን መርሃባ ኡስታዝን እያወራኋቸው ነበር አሁን ደውዬ ማለት ነው። ደውዬ እያወራኋቸው ነበር አሁን ኡስታዝን የታለ ጀማል ማን ናቸው? አሁን ያላቸው መሐመድ ጀማል ኔትወርክ ልክልሃለሁ ብሎ ሄዷል። እስኪ አዎ እሳቸው ምንድነው የሚሉት? እኔ እንደዛ ብዬ አላወራሁትም። ያወራሁት ሰው የለም። እንደዛ የሚል ሰው ካለ ማውራት ይችላል፣ ከኔ ጋር ማውራት ይችላል ቅድሚያ ብለዋል። ይደውልኝና ያውራኝ። እኔ ፈተዋ አልሰጠውም። በእንደዚህ አይነት መልኩ ቲክቶክ ላይ ሰው ይጋባ ብዬ ፈተዋ አልሰጠውም።
በግል መሬት ላይ ሰዎች አሁን ያልካቸው ሼህ መሐመድ ዜን ናቸው። አቡ አሚራ እሳቸው ናቸው እንዳለኝ። ስልክ ልስጥ ከፈለክ በውስጥ ልስጥ። አቡ አሚራ ማናገር ትችላለህ። ቴክስት አድርግልኝና እኔም ለማለት እንትን አይሰራም። ዛራ አለች። ዛራ ለእኔ ላክልኝ ወይ ደግሞ ለፈንድሻ ለነቢል ማለት ነው። ሜሴንጀር የሚጠቀም እኔ ሜሴንጀር ነው የምጠቀመው። ሜሴንጀር የሚጠቀም አንድ ሰው ቶሎ በሉ። ሜሴንጀር የሚጠቀም ቶሎ በሉ ያጀማ። ሜሴንጀር የሚጠቀም ምክንያቱም እኔ እጠቀማለሁ። ኻሊድ ሰው ስልክ አይሰጥም ብዬ ነው። አቡ አሚራ ኔትወርክ ኦኬ ኔትወርክ ያዘው ነው ዛሬ ኦኬ ምንድነው መሰለ ያለው ነገር ማለት ነው። ለጊዜው አቡ አሚራ እኔ እንደው ሪኮመንድ ማድረገው እንደ ወንድም ሪኮመንድ የሚያደርገው ለጊዜው ነገሮች ከሚጣሩ ድረስ ያቆም። እንደዚህ አይነት ነገር ላይቭ አይግባ። ላይቭ ገብቶ ሴቶችን እንደዚህ አሁንም አጋባለሁ የሚል ነገር እንትን አይበለው። አሁን አንተ መወሰን ያለብን ያንን ውሳኔ ነው መወሰን ያለብን። ይጣራ። እኔ ከማልን አናገረዋለሁ፣ ጸሐፊውን ፕሬዚዳንቱን ማናገር ይቻላል፣ የመጅሊሱን። በዚህ ጉዳይ ላይ ላይሰንስ በጋብቻ ጉዳይ ላይ የሰጣችሁ ሰው አለ ወይ ብለን እንጠይቃለን። አዎ ካሉ ሐላል ሆም የሚባለውን ማድረጋቸውን እንደሚቻል የሚያሳይ ማስረጃዎችን ማቅረብ አለብን። ሁለተኛ ነገር ደግሞ ፈትዋ ይጠየቃል። ቲክቶክ ላይ ያለውን ፈሳዱንም ጥቅሙንም ጉዳቱንም ተናግረን ይሄ ነገር እንዴት ነው ይቀጥለው ብለን ፈትዋ እንጠይቃለን። ፈትዋ ከተሰጠ በኋላ ግን ሁሉም ሰው መቀበል መቻል አለበት። ይህንን ነው አቡ አሚራ መሆን ያለበት። ሀሳብ ነው የሰጠሁት። ሀሳቤ ትክክል ከሆነ ከገዛችሁ ውሰዱት፣ አልገዛንም ካላችሁም ደግሞ መተው ትችላላችሁ ማለት ነው። ጨርሻለሁ። ኸይር ነው የኡስታዝ ሀሳብ፣ በእርግጥ የሚያስማማን ሀሳብ ነው። ስለዚህ ኢንሻአላህ ልጁ ቢመጣ ጥሩ ነበር። ወንድማችን ኔትወርክ ይሰማል። ኔትወርክ በጣም አዛውኗል። እንትና ማነው ጀማል ሐላል ካለ እስኪ አንድ ቁጥር ጻፍልኝ። ኔትወርክ ይሰማቸዋል ሀባይብ? ያነሳው ሀሳብ አሪፍ ነው፣ ግን ቅድም ነበር ፈትዋ መስጠት የነበረበት። ፈትዋ ለመጠየቅ የሱን ፍቃድ መጠየቅ አስፈላጊ አልነበረም። በጣም አባበል ነው። ከመጣ አሪፍ ነው፣ ግን የሚመጣ አይመስለኝም። ፍቃዱ ካለው ግን ፍቃዱን ልኮ ያጋባ የሚለውን ፍቃድ መስማት እንፈልጋለን። ያጋባ የሚለው ፍቃድ ግን ከሌለ ግን እየሰራ ያለው ህገወጥ እንጂ በተሰጠው ፍቃድ ላይ ተመርክዞ አይደለም እየሰራ ያለው ልጁ ማለት ነው። አቡ አሚራ ይሰማል አንዴ? እኔ ኔትወርክ አዛ ነው ዛሬ በጣም ጥሩ አይደለም። ኔትወርክ ይሰማል? እኔ ይሰማል? አንተ ትሰማለህ? አቡ አሚራ ትሰማለህ? እስኪ ትሰማለህ? ዋው አረብ ይቀጥል። ዋው አረብ መጅሊስ ቀጥል። አንድ ጊዜ አካሄድ ላድርገው። 1900 ሰው አለና ለእህት ለወንድሞቻችን እዚህ ጋር ምክር ማስተላለፍ የምትፈልጉት ነገር ካለ ምክር እንትን በሉ። እሺ ኸይር። አቡ አሚራ አሁን ጀማል ሊመለስ ይችላል። አካሄዳችንን ያንተ ቤት ነው አይደል? እንድታስተካክለው ስለፈለግኩ ነው። ፖለቲካ መጫወት የለበትም፣ እኛም መጫወት የለብንም። ሐቅ ነው ብለን እስካለን ድረስ ማለት ነው። ለምሳሌ እኛ ጥያቄ ስንጠይቅ አካሄድ ብሎ ማቋረጥ የለበትም። ከባድ ጥያቄ የመሰለው ቦታ ሲደርስ ፊውቸሪንግ መግባት የለበትም። ይሄን ነገር ላይ አንተ አስተካክል። እሱ በሱ በመራን መንገድ እየሄደ ነው። ሀበሻም ልክ ነው። በጣም በቃ የሚያናዱ ነገሮችን እያደረገ እየታጠፈብን ነው። ተመልሶ ሲመጣ አሁን በሌለበት ስለሱ አናውራ። ተመልሶ እስኪመጣ ድረስ እንጠብቀው። ግን አካሄዶችን አንተ ምራቸው። እኔ ጥያቄ ልጠይቅ ከፈቀድከልኝ እስክጠይቀው ድረስ ያዳምጠኝ። ሁለተኛ ደግሞ እኔ 5 ጥያቄ ከጠየቅኩት 2ቱን አይመልስም። በቃ እንዲህ ወንበር ላይ እየተሽከረከረ ምናምን አይደለም። ጽፎ 5ቱንም ጥያቄ ይመልስልኝ። ይህን ነው ጨርሻለሁ። አቡ አሚራ አፉ በሉኝ። ምክር ላልከው ምክር ልስጥ። እኔ ስለሱ አላወራም። እኔ የሴት ልጅ አባት ነኝ። ነቢዩ ዓለይሂ ሰላቱ ወሰላም መጨረሻ ላይ ሐጀተል ወዳዕ ላይ እንደ ሰላት አደራ ብለውን ሄዱት። በሴቶቻችሁ ወማ መለከት አይማኑኩም፣ እንደዚሁም ደግሞ አለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን ብለው ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት። እባካችሁን እህት ወንድሞች፣ ይህ ነገር ቤታችን ላይ ገብቶ
በምናቀው እኔ እንደዚህ ስላችሁ እጅግ በጣም ብዙ ኤቪደንስ ስላለኝ ነው፣ ብዙ መረጃ ስላለኝ ነው። እንዲህ ደምንባ ያለቀሰች እህት አለች እኔ ጋር መረጃ አለኝ በደንብ። እና በቃ የፈለገ ከጀነት የመጣ ባል ለምን አይሆንም? እዚህ ሚዲያ ላይ የምታገኙት ወንድ ይቅርባችሁ። በእናጋባለን ስም የሚያጭበረብሩ ሌቦችን ተጠንቀቁ። ማፊ ዶኔሽን፣ ማፊ ማጋባት፣ ሁሉም ሌባ ነው። እርዳታ የሚባል የለም፣ ጋብቻ የሚባል የለም። እና እባካችሁን ተጠንቀቁ። በቃ ተጠንቀቁ፣ ራሳችሁን ጠብቁ። የፈለገ እንደው በቤተሰብ በምናቀው በመሐከላችን ማለት ነው ወሲላ ኖሮ እንኳን ብናገኝ ራሳችንን አናጋልጥ። አላህ የሰተረው ነገር ተሰትሮ እንዲቀር ነው አላህ የሰተረው። ሐታ ሚን ወራኢል ሒጃብ ነው ያለው ስታወሩ እንኳን። እባካችሁን ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እንግዲህ እየተመለከታችሁ መረጃውን አውሩ ማለት ስለምን መረጃ እናውራ? እሱን በአደባባይ ከፈለገ በአደባባይ ይዘንለት እንወጣለን። ዶክመንት የገባበት ገንዘብ የገባበት መረጃ አለን፣ የቪዲዮ መረጃ አለን። ስሙን እየጠቀሱ የተናገሩበት ማለት ነው። ስሙን እየጠቀሱ የተናገሩበት የቪዲዮ መረጃ አለን፣ ገንዘብ የገባበት ስሊፕ አለን፣ ሁሉ ነገር አለን። ግን እንደ ኡመት ማለት ነው እንደ ኡመተል ኢስላም ለእስልምናችን ለአማኙም ለእምነቱም ይሄ ነገር አስፈላጊ አይደለም። የአብዛኛውን ምእመናን ራእይ ይዘን አንፈልግም ካለ ማቆም ነበረበት። ነገር ግን የሚፈልጉኛ አካሎች አለ እያለ ነው። ይሄ ምንድነው? የግል መስላሃው ነው ማለት ነው። የግል መጠቀሚያ ነው ማለት ነው። ስለዚህ መጠቀሚያ እንሆን ኢንሻአላህ። ሁላችንም በምንችለው መንገድ በመሄድ በኡመቱ ስም በዲነል እስላም ስም እየተነገደብን ነው። ካፊሩ አይደለም ለዚህ ነገር ሰለባ የሆነው የኢስላሙ ኡማ ነው ለዚህ ነገር ተጠቂ ሰለባ እየሆነ ያለው። እኛ ደግሞ እንደ ሙስሊም ማድረግ ያለብንም በየፊናችን እያደረገ ነው፣ እናደርጋለን። ኢንሻአላህ ደግሞ አላሁ ሱብሓነሁ ወተዓላ ደግሞ ፍርዱ ሩቅ አይደለም። ለእያንዳንዱ ሰው አልጀዛኡ ቢጅንስ ልዓመል ነው፣ የእጁን ይሰጠዋል። ግን እስከዛ ድረስ ሁላችሁም ራሳችሁን ጠብቁ። ድምጽ ይሰማችኋል? አዎ ይሰማል። ድምጽ ይሰማል። አቡ አሚራ ኔትወርክ ያለ ድምጽ ይሰማችኋል? ሐባይብ አፎን ድምጽ የሚሰማችሁ ቴንክ ዩ። አላህ ካለ ዛሬ ማታ باذنillah ተዓላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ጀምሮ ትልልቅ ኡስታዞቻችን ወንድሞቻችን ባሉበት ሰፊ የሆነ ፕሮግራም በዚህ ጉዳይ ላይ እናወራለን። ሐራም ነው ሐላል ነው የሚለውን ይዘን ብናወራ ሞር የተሻለ ነው። ሀበሻም እንዳትቀር ሙሉ መረጃ አለን የምትሉ ብቅ በሉ። እሱም ደግሞ ያለኝ መረጃ የሚለውን ያጠናክርና ድንገተኛ እንዳይሆንበት በማንኛውም ሰዓት ዝግጁ ነን። በዛ መልኩ ሞር የተሻለ ግን እንዳልኳችሁ አግሬሲቭ አንሁን። ሁላችንም አዘ ሙስሊም ያው ለመስለሐ ስለሆነ ለኡማው መስለሐ ስለሆነ የምንወያየው የምናወራው እሱም ችግር ካለበት አምነው እናንተም ደግሞ የምትናገሩት ከሆነ ተነጋግረን በዛ መልኩ አፉ ተባብለን ብንሄድ። ምክንያቱም ዘንብ ነው እያጠብን ያለ ነው። ይሄ ከሌ ስንል አላህ Subhanahu Ta'ala መጨረሻው መልቂያማ ላይ ብዙ ነገሮችን አፉ በለን ያልከን እንምርልሃለን። ግን የሰው ሐቅ ሲቀር ነውና በስድብ በምንም ዘንባና የሰው ዘንብ እንትን እንዳንል መሳዳቡትን ትተን የሚጠቅመውን ነገር መቆም ካለበት ይቆማል። አቡ አሚራ ጀዛከላህ ጥሩ ብለሃል። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ጀዛከላህ ላደረከው ነገር በጣም ጀዛከላህ ብያለሁ። ወላሂ ትልቅ ነገር ነው፣ ትልቅ እሹ ነው። ሰዎች ነቀላ እንዳያዩት። አንደኛ ከአላህም ዘንድ ትልቅ የሚያገኝ ሴቶችን እንግዲህ በዚህ ያህል እንትን ካሉ ወንድማችን ደግሞ ይሄን ያህል ሰው ደግሞ ተው ተብለ ኡስታዝ ወሒድ የጠየቁ ጥያቄ ምርጥ ጥያቄ ነው። አሁን ይሄ ነገር በቃ ይቅር ብትባልና ተው ብትባላችሁ አልተውም ማለት እኮ የለበትም እንዴ። ህዝብ ጀማ ያልፈለገው ነገርን በቃ እንትን ያላል ነገር እኔ ለግድ እኔ እንትን ነውና አልተውም ማለት የለበትም። አሁን እዚህ ጋር እንትን ከምለው ነገር እንደሆነ ሐሜትም አላማው ስለልጁ ባክግራውንዱ ምንም ነገር ማቀውም ነገር የለም። ግን ሙስሊሙ ኡማ ይሄ ነገር ተው ካለ አተው ወይ ካለ ኡስታዝ ወሒድ እተዋለሁ ማለት ነው ያለበት እንጂ ሐስቡናላህ ሪዝቁ እኮ በአላህ እጅ ነው ያለው አይደል እንዴ። ስለዚህ አሁን ያደረከው ነገር ጀዛኩሙላህ ኸይረን ኢንሻአላህ ማታ ሁሉም ይገናኝ ጥሩ ነገር ነው። ዑለሞች ባለበት መመካከሩ በረካ ነው።
ያው ከሀገር ውጭ ያለው ሰዎች ሊና ሀሳብ ስተው እዛ ጋር ቀርባችሁ የምታዩ ሰው ሞር ትረዳላችሁ እናስባለን። ባረከላሁ ፊኩም ጀዛኩሙላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሳዳት ሐፊዘሁላህ ከተመቸው ደውለትና እስኪ እሱንም አናግረን ኡስታዝ ሳዳትም በተገኘበት እንደዚህ ሰፋ ያለ ፕሮግራም በዚህ በሚዲያ ላይ ጉዳይ ስላለው ስለ ኡማው ችግር ስለ ትዳር ያው ሰው ይፈልገዋል። ትዳር እኮ ጥሩ ነው። ማን ይጠላል ትዳር? ትዳር ዙርያን የምተካበት ሙስል ኢማን ኑስዲን የሚኖርበት ትልቅ ጸጋ ነውና ትዳር የሚጠላ የለም። ግን አካሄዱ እንዴት ነው? ይህ ይሄድንበት ያለው አካሄድስ እንዴት ነው? ተገቢ ነው አይደለም የሚለውንም እንድንወያይበት አላህ ካለ ማታ ከምሽቱ 3 ሰዓት ጀምሮ እንገኛለን። ኡስታዝ ሳዳትንም ደውለትና ስላለው ሁኔታ ሰብሰብ ብለን እንደዚሁ እናወራለን። እስካሁን እዚህ የነበራችሁት ወንድሞቻችን አላህ ያክብራችሁ። ደስ ብሎናል ስለመጣችሁ። ኡማው ጉዳይ ያሳስበናል ብላችሁ በመገኘታችሁ ደስ ብሎናል። ያው መወያየቱ ጥሩ ነው። የምትሰዳደቡ ሰዎች ግን ተው፣ ይሄን አቁሙ፣ አትሰዳደቡ፣ አላህን ፍሩ። መሳደብ ባህሪያችን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ያደረጓቸውን የበደሏቸውን እንኳን ልበቀለለ ሲላቸው ጅብሪል አለይሂ ሰላም ምንድን ነው ያሉትና ተቀም ሰው አንሆን፣ እንደዚህ የበቀል ሰዎች አንሆን፣ የሰደብ የዘለፋ ሰው አንሆን። ግር ብለን መሳደብ ሳይሆን ላይቭ ላይ ቁጭ ብዬ በራሴ አፓርታማውን አንድ 10 ቤት ሽጬ ነበር። አላህ ይጠብቃችሁ። ዶሮ ብታለም ጥሩ ይሆናል። በዚህ አጋጣሚ አብራችሁ ስለቆያችሁት ወንድሞቼ ስለ ኮምቦልቻ አፓርትመንት የጠየቃችሁኝ አላህ ያክብራችሁ። ደስ ብሎኛል። ሙሉ ለሙሉ ሽጠን ጨርሰናል። ኮምቦልቻ አፓርትመንት የመጀመሪያ ዙር ሙሉ ሽያጭ ለ120 ሰው ቤት ባለቤት ለማድረግ 120 ቤቶችን ሽጠን ጨርሰናል። በቀጣይ ዙር በቅርቡ ደግሞ እንጀምራለን። ይሄም የሚሆነው መቼም አላህ Subhanahu Wa Ta'ala ፈቅዶና ወዶልን ከዛም በመቀጠል በማጥበታችን ዱዓ ከዛ በመቀጠል ደግሞ እናንተ ወንድሞቻችን እዚህ ሚዲያ ላይ በመታግዙን መልካም ስራ ነውና የምንለቀውን ቪዲዮ ሼር ኮፒ ሊንክ የምታደርጉ በሐሳብ በሞራል የምታግዙኝ ያገዛችሁን ወንድሞቼ ምስጋና ይገባችሁ። አላህ ይጠብቃችሁ። ሁላችሁም አላህ ይወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ይኩ ከቆየሽ ከገባሽ ቆየሽና ያው ሐሳብሽን ሳልሰማ እንዳልወጣ ብዬ ነው። የምትይው ነገር አለ? አሰላሙ አለይኩም። በመጀመሪያ እድሉ ስለሰጠኝ አመሰግናለሁ እና ከመጀመሪያ ጀምሮ ስከታተላችሁ ነበር እና ወላሂ ማሻአላህ አብሮሚና እኔ ምንም ምለው ሐሳብ የለኝም። ቅድም ትንሽ ተናደው በእርጋታ እሱንም አንተ እንዳልከው ሁሉም ነገር ለኸይር ሊሆን ይችላል እና የማይሆን ከሆነም እናንተ አሊሞቹ አላችሁ፣ እኛ ከጎናችሁ ነን ሁሌም። ለዚህ ነው እና ጀዛኩሙላህ። እሺ እናመሰግናለን። ያው እኛ ጧሊቦች ነን፣ እኛ ተማሪዎች ነን። መሸይኾቹ ማታ ይመጣሉ፣ አብረን እናደምጣለን። አላህ ይጠብቀን ኢንሻአላህ። ማሜቲዮ በዱባይና አካባቢዋ ያላችሁ 940 ሰዎች ወደ ኢትዮጵያ ወደ ሀገራችሁ ካርጎ መላክ የምትፈልጉ አስቸኳይ ካርጎ ከፈለጋችሁ ማሜቲዮ ፎሎ እያደረጋችሁ እቃችሁን በታማኝነት ሀገራችሁ ድረስ ያስገባል። የአንድ ሰው እድገት የሁላችንም እድገት ነው። ሰውን ለማሳደግ ሰውን ለማገዝ ለመርዳት ሁላችንም እንተባበር። አሉባልታ ቦታ ከምንገኝ በሃይማኖታችን በሶሻል ላይፍ እንዲሁም ደግሞ በስራ በኩል እየተገናኘን ወንድሞቻችን እንጠቃቀም። አሜቲውን ፎሎ አድርጉትኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አናግሩት። ኢንሻአላህ መላክ የምትፈልጉ አናግሩትኝ። ደህና ሁኑልን።